እንዲያስቡልሽ ከራሴ በላይ ምን አሳሰበሽ በኔ ላይ ምነው ዳረግሽኝ ልቤ ለስቃይ የሌለብሽን ሰበብ ታማኝ ለሰው የመውደድሽ በፊሳቅሽ ባልሳሳት ልባምና ታጋሽ ነበርሽ ምን አገኘሽ በዚህ ሰዓት እንዲያው መስሎሽ ቸኮልሽ እንጂ እዚያ መደሽ ደስታ ላጣይ ልብሽ እንደው ከኔው ጋር ነው አውቀዋለሁ ያንቺን ሰበብ ሰው መክሮሽ ይሆናል እንጂ ይህንን አሰሪኝ ውዴ በፍጹም ማንም ያንቺን እንጨምራለን እንዲሁም ፍሬሽ ማንጎ የተከተፈ እንጨምራለን። በመቀጠል የሰራነውን ክሬም ከላይ እናደርጋለን። በመቀጠል የቫኒላውን ኬክ ከላይ እናደርግና በመታዩት መንገድ ሁሉንም እናስተካክላለን ማለት ነው። በመቀጠል ከላይ ማንጎ እናደርግና ከደረቀብን ትንሽ የማንጎ ጁስ እንጠቀማለን። በመቀጠል ክሬሙን በደንብ አድርገን ሁሉም ቦታ እናዳርሳለን። በመታዩት መንገድ ካስተካከልነው በኋላ አንድ ኩባያ የማንጎ ጁስ፣ አንድ የበቆሎ ዱቄት በማንኪያ፣ አንድ የሻይ ማንኪያ ቫኒላ እናደርግና እጃችንን ሳናሳርፍ በደንብ አድርገን እያማሰልን እናበስለዋለን። እንደዚህ መወፈር ሲጀምር እናውጣውና እናበርደዋለን። ከበረደ በኋላ ወደ ኬኩ ላይ ቀስ እያደረግን እንጨምረዋለን ማለት ነው። እንደ ዲኮር ከፈለጋችሁ ደስ የሚላችሁን ፍሩት መጠቀም ትችላላችሁ። ከ4 እስከ 5 ሰዓት ፍሪጅ ውስጥ እናስቀምጠዋለን። ከ5 ሰዓት በኋላ እንደምታዩት ቆንጆ ሆኖ ቀዝቅዞ ደርሶልናል። በጣም ነው የሚጣፍጠው። ሁላችሁም በየቤታችሁ ሰርታችሁ ሞክሩት። ከወደዳችሁት ላይክ፣ ፎሎ፣ ሼር አድርጉኝ ባይ